አብዛኛውን ወንዶች በዚህ ሰዓት ደካማ እየሆኑ ነው። ልፍስፍስ፣ አቅመ ቢስ፣ ፈሪ ሴታ ሴት እየሆኑ ነው። ይህም የሆነበት ምክንያት በአንድ ነገር ነው። እናም ያን ነገር ለነገራችሁ ነው። ያ ልፍስፍስ ያደረጋችሁ፣ ሴታ ሴት ያደረጋችሁ፣ ወንድ ጠንካራ ይበገሬ ወንድ እንዳትሆኑ የያዛችሁ ነገር ቴስቴስትሮን ነው። የቴስቴስትሮን መጠናችሁ ስላነሰና ስለሞተ ነው። በእርግጠኝነት ምንም ስራ ሳትሰሩ ዝም ብሎ ይደክማችኋል። ምንም ነገር ሳታረጉ ጂም ስፖርት ለመስራት በቂ ኤነርጂ የላችሁም። ለምን እንደሆነ ታውቃላችሁ? ካላወቃችሁ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ላይ ቴስቴስትሮን መጠናችሁ እንደሞተና እንዳለቀ የምታውቁበት ነው። ሁሉም ወንድ ይህንን ቪዲዮና መልእክት ማወቅ አለበት። እናም የቴስቴስትሮን መጠኑ እንደጨመረና እንደቀነሰም ማወቅ አለበት። ምክንያቱም ብዙ ወንዶች በዚህ ሰዓት ቴስቴስትሮናቸው ሞቷል። ሎ የሆነ ኢነርጂና ትልቅ ዲፕሬሽን ውስጥ ናቸው። እናም የሴጋና የፖርን አዲክሽን ውስጥም ናቸው። ስለዚህ ይህ ቪዲዮ የሞተ ቴስቴስትሮን እንዳላችሁ ወይም ከፍ ያለ ቴስቴስትሮን እንዳላችሁ ይነግራችኋል፣ ያስተምራችኋል። እናም ለዚህ ምንም አይነት ገንዘብም ሆነ መድኃኒት አያስፈልግም። የሚያስፈልገው ነገር 8 ሳይምፕቶምስ መንገዶችና ይህንን ቪዲዮ እስከ መጨረሻው ማየት ብቻ ነው። ነገር ግን ቪዲዮን ከመጀመር በፊት ስላንተ ማንነት ትንሽ ልንገር። በእርግጠኝነት ይህ አንተ ነህ። በጧት በጊዜ አትነሳም። አላርምን አታዳምጦም። አላርም በጮህ ቁጥር ሁሉም ቀን ሁሉም ጊዜ ታጠፈዋለህ። ከዛ መልሰህ ወደ እንቅልፍ ትመለሳለህ። ከዛ ከ3 ሰዓት በኋላ መልሰህ ትነሳለህ። ከአልጋ ከተነሳ በኋላ ልብስን ትለብሳለህ። ከዛ ሳይታወቅ ዝም ብሎ ይደክማል። ሰውነት ምንም አይነት እንቅስቃሴ ሳያደርግ ምንም አይነት ስራ ሳይሰራ ይደክመዋል። ከዛ ስልክን ለማየትና ለመጠቀም ትሞክራለህ። ከዛ ስልክን ከተጠቀምክ በኋላ አልጋን ሳታነጥፍ ከአልጋ ላይ ወርደ ትሄዳለህ። ከዛ ቀን አይሰምርልህም። ቀን ይበላሻል። ሳታስበው ቴስቴስትሮን ይሞታል። ይህንን ችግር መቅረፍ ከፈለክ ይህንን ቪዲዮ እስከ መጨረሻው ማየትና ችግሮችን ማስተካከል ይኖርብሃል። ስለዚህ 8 ምልክቶች የቴስቴስትሮን መጠን እንደቀነሰ የምታውቅበት። አንደኛው ሞርኒንግ ሁድ። ቴስቴስትሮን እንደሞት የምታውቅበት ዋነኛውና አንደኛው መንገድ ጠዋት ስትነሳ ነው። ጠዋት ስትነሳ የድክመት ስሜት ከተሰማ፣ ስሜት አልነቃቃ ካለ፣ ከመሬት ተነስቶ ከደበረ በሚያሳዝን ሁኔታ የቴስቴስትሮን መጠን ቀንሷል ማለት ነው። በተመሳሳዩ ጠዋት ላይ ስትነሳ፣ ጠዋት ደስ ካለ፣ ሰውነት ላይ ጥንካሬ ከተሰማ፣ ደስ በሚል ሁኔታ ከፍ ያለ ቴስቴስትሮን አለ ማለት ነው። ይህም ኃይል ከተሰማ በሌሊት ሊያነቃ ይችላል፣ ሊያስነሳ ይችላል፣ ሰውነትን ሊያልብ ይችላል፣ ሌሊት ስፖርት እንድትሰራ ሊያደርግና ሊገፋፋ ይችላል። ነገር ግን እኔ የማወራው ስለሱ አይደለም። እኔ የማወራው ቴስቴስትሮን የሞተበትን መንገድ ነው። ምን ያህል ጊዜ ነው የምታቃጥለው? ሁል ጊዜ አላርም ትሞላለህ፣ ለራስ ቃል ትገባለህ። ነገ ጠዋት ላይ እነሳለሁ፣ ነገ ሌሊት ተነስቼ ስፖርት እሰራለሁ፣ ዛሬ ያልኩትን ነገር ነገ አደርገዋለሁ ትላለህ። ነገር ግን ነገ ጊዜው ሲደርስ ያን አላርም ትዘጋዋለህ። ዘግተህ እንቅልፍን ትተኛለህ። ከዛ ጠዋት ላይ መጥፎ ስሜት ይሰማል፣ የድካም ስሜት ይሰማል። ከዛ ቀን ይበላሻል። ለዛ ነው ቴስቴስትሮን እየሞተ እያለቀ ያለው። ወንድነትህም እያጣ ያለው። ኮንፊደንስ እንዲኖር ትፈልጋለህ፣ ሲግማ እንዲሆን ትፈልጋለህ፣ ወንድ መሆን ትፈልጋለህ። ታዲያ ለምንድነው ራስን የምትገለው? ለምንድነው ራስን የማታነቃቀው? ሁሉ ጊዜ ለራስ ቃል ትገባለህ፣ ነገር ግን ያንን ቃል ደጋግመ ተሰብረዋለህ። ይኸውልህ ወንድሜ፣ ቴስቴስትሮን እንዲጨምር ማንም አያግዝህም፣ አላርምም ሆነ ጓደኞች። አንድ ቴስቴስትሮን እንዲጨምር የሚያደርገው ሰው ቢኖር አንተ ነህ። ስለዚህ ያን አላርም ባታዳምጠው እንኳን በሌሊት ለመነሳት ሞክር፣ ጠዋት ላይ ለመነሳት ሞክር፣ በጊዜ ለመነሳት ሞክር። እንደዛ ስታደርግ ነው ቴስቴስትሮንን የምትጨምረው። ጠዋት ላይ እንኳን ስፖርት መስራት ባትችል ቢያንስ ተነስተህ በጠዋት ሻወር ውሰድ፣ ሰውነትን አነቃቃው፣ ሰውነትን አትግደለው። ምክንያቱም የሰው ልጅ ሰውነት በጣም ጅል ነው። ምቾት ካገኘ፣ ኮንፈርት ካገኘ ጥንካሬውን ያጣል፣ ኃይሉን ያጣል። የዛኔ ቴስቴስትሮንን ትገለዋለህ። ስለዚህ ሁሌም ጠዋት መነሳት ጀምር። ስለዚህ ቴስቴስትሮንን የሚገለው አንደኛውና ዋነኛው ሞርኒንግ ሁድ ነው። ሞርኒንግ ሁድን አስተካክሎ በጠዋት መነሳት ጀምር። አለበለዚያ መቼም ቴስቴስትሮንን አታሳድገውም፣ አትገነባውም። ሁለተኛው ጥንካሬና ድፍረት። ቴስቴስትሮናቸው ሃይ የሆነ ቴስቴስትሮናቸው ከፍ ያሉ ወንዶች ሁሌም ጥንካሬና ድፍረት አላቸው። ይህም ነገር ምንም ነገር እንዳይፈሩና
ከባድ ነገሮችን እንዲጋፈጡ ያደርጋቸዋል። እናም ይህ ጥንካሬያቸውና ኃይላቸው ስፖርት በደንብ እንዲሰሩ ያደርጋቸዋል። ኢቨን ቢደክማቸው ራሱ ማለት ነው። ግን ጥንካሬና ድፍረት የቀነሰ ከሆነ በሚያሳዝን ሁኔታ ሎ የሆነ የሞተ ቴስቴስትሮን ነው ያለህ ማለት ነው። ይቅርታ አድርጉልኝና በዚሁ አንድ መልእክት ልንገራችሁ። ቲክቶክ ላይ አንዳንዴ ፕራንክ አይታችሁ ሊሆን ይችላል። የሆነ ፌክ የሆነ የሚያስፈራ ነገር ለማሳየት ይሞክሩና ሰዎች ለማስደንገጥ ይሞክራሉ። ነገር ግን በዛን ጊዜ ምን ያህል ሰው ነው ሲሮጥ ያየው? ምን ያህል ሰው ነው ፈርቶ ሲሸሽ የተመለከትከው? ይህ ነገር የሚያሳየው ኢትዮጵያ ውስጥ አብዛኛው ወንዶች ቴስቴስትሮናቸው እንደሞተና እንዳለቀ ነው። ምክንያቱም ቴስቴስትሮን ከፍ ባለ ቁጥር ምንም ነገር አትፈራም፣ ጥንካሬ ይኖርሃል፣ ኃይል ይኖርሃል። በምንም ነገር አትሸወድም። በፕራንክም ሆነ በትክክለኛው ነገር ሰዎች አንተን አይሸውዱ ወይም ደግሞ የሚያስፈራ ወይም ጥንካሬ የሚወስደውን ነገር አትፈረውም፣ ትጋፈጠዋለህ። ስለዚህ ወንድሜ መፍራትን አቁም። ሌላው ደግሞ ያንተ የፍርሃት ምልክት በደንብ ልንገርህ። በእርግጠኝነት ወይ ተማሪ ኮንክ ወይ ደግሞ ሰራተኛ ኮንክ ሰዎችን በኮንፊደንስ አታወራም። በተለይ ትምህርት ቤት ውስጥ በጣም ብዙ ተማሪዎች ይመቱሃል ወይ ደግሞ ያንቋሽሹሃል። ይህ የሚሆንበት ምክንያት ስለምትፈራና ኮንፊደንስን ስለማትጠቀመው ነው። እዚህ ምድር ላይ ማለት ነው ፓወርፉል የሆነው መሳሪያክ መስል ወይም የሰውነት ቅርጽ አይደለም፣ ማይንድ ነው። ማይንድ ከጠነከረ ምንም ነገር መጋፈጥ ትችላለህ እንጂ ቀጭን ነኝ ብለህ ብቸኛ ነኝ ብለህ መፍራት አይኖርብህም፣ መፍራት አይጠበቅብህም። ምክንያቱም ቴስቴስትሮን ሊጨምር የሚችለው በአይምሮ ጥንካሬና ድፍረት ካለ ነው። ስለዚህ ወንድሜ ሁሉም ቦታ ላይ ጥንካሬና ድፍረት ያስፈልጋል። ስለዚህ እዚህ ምድር ላይ ማንንም እንዳትፈራ። መፍራት ካለብህ ወይ ደግሞ መንበርከክ ካለብህ ለፈጣሪ ብቻ ነው እንጂ ለማንም ሰው እንዳትንበረከክ፣ እንዳትፈራ። ውስጥ ጥንካሬና ድፍረት ማስገባት ይኖርባል ቴስቴስትሮን መጨመር ከፈለግ። ሌላው ደግሞ አንድ ምሳሌ ልስጥ። ጥንካሬ ሲኖርና ድፍረት ሲኖር ወንድ መሆን እድልህ ታሳድገዋለህ፣ ተጨምሯለህ። ምክንያቱም ነገሮችን በፍጥነትና በቀልጥፍና ነው የምታረገው የምታከናውነው። ከሰዎች ጋር ስጣላ ሊሆን ይችላል ወይም ደግሞ ነገሮች በመንገድ አሪ ሲሉ ሁሉም ነገር ትቋቋመዋለህ፣ ትጋፈጠዋለህ። ምክንያቱም ጥንካሬና ድፍረት ውስጥ ስላለ ነው። ስለዚህ ቴስቴስትሮን መጨመር ከፈለክ ጥንካሬና ድፍረት ያስፈልጋል። ሶስተኛው ሎ የሆነ ኢነርጂ። ቴስቴስትሮንና ኢነርጂ የተያያዙ ናቸው። ሎ የሆነ የሞተ ኢነርጂ ካለ ስንፍናና ስራ መስራት ካቃተ በሚያሳዝን ሁኔታ የሞተ ቴስቴስትሮን ነው ያለ። ይህም ማለት በቂ እንቅልፍ አግኝተ፣ በቂ ረፍት አድርገ፣ ተመጣጣኝ የሆነ ምግብ ተመገበ፣ ግን የድጋም ስሜት ከተሰማ በሚያሳዝን ሁኔታ ኢነርጂና ቴስቴስትሮን ሞቷል ማለት ነው። በዚህም ሁኔታ ነው ብዙ ወጣቶች፣ ብዙ ወንዶች በዚህ ሰዓት ተስፋ ቆርጠው ፑል ቤት፣ ሰፈር ቤት፣ መጠጥ ቤት የማይጠቅማቸው ቦታ ላይ የተቀመጡት። ይህም የሆነበት ምክንያት ሎ የሆነ ቴስቴስትሮንና ሎ የሆነ ኢነርጂ ስላላቸው ነው። ምክንያቱም ማንኛውም ሰው ኢነርጂ ከሌለው ምንም ነገር ማድረግ አይችልም። አንተም ብትሆን ኢነርጂ ከሞተ፣ ኃይል ከሞተ ምንም ነገር ማድረግ፣ ምንም ነገር ማሳካት አትችልም። ስለዚህ ኢነርጂን እንዴት ነው መጨመር የምትችለው? ኢነርጂ እንዴት ነው ፉል የምታረገው? እሱን ነገር እኮ ታውቀዋለህ። ነገር ግን እያረከው ወይ እየተገበርከው አይደለም። እየተገበርከው ያልሆንክበት ምክንያት ህይወት ላይ ሰበብና ምክንያት ስለምደረድር ነው። ኢነርጂ የሚያስገኝ ነገር በደንብ አጣርተህ ታውቀዋለህ። አንደኛው ስፖርት ነው። ስፖርት ስትሰራ በጣም ፓወርፉል የሆነ አመለካከት፣ በጣም ፓወርፉል የሆነ ሰውነት፣ በጣም ፓወርፉል የሆነ ኢነርጂ ይሰጣል። ነገር ግን አንተ ስፖርት ሰራ ከተባለ በሳምንት 2 ቀን ወይ ደግሞ 1 ቀን ነው። ይህ ስህተት ነው። ስፖርት ከሰራ በየቀኑ በየደቂቃው መሆኑ ይኖርበታል። ምክንያቱም በስፖርት ኢነርጂ እንዲሰባሰብ ከፈለክ፣ ኢነርጂ እንዲመጣ ከፈለክ ጠንክረህ ሳታቋርጥ በየቀኑ መስራት ይኖርብሃል። የማወራው ስፖርት ደግሞ ጂም ቤት ሄዶ ክብደት ማንሳት አይደለም። ስቴፕ ባይ ስቴፕ ሰውነትን እያመመ ሰውነትን እየተሰማ የምትሰራውን ስፖርት ነው የማወራው። ምክንያቱም ያ ስፖርት ነው ኢነርጂ የሚሰጥ፣ ፓወር የሚሰጥ፣ ጉልበት የሚሰጥ። ስለዚህ ኢነርጂ ለማሰባሰብ የመጀመሪያውን ቁልፍ ታውቀዋለህ። እኔም ደግሜ ነግሬያለሁ። ሁለተኛውን ደግሞ ልንገርህ። ኢነርጂ ለማሰባሰብ ምግብ ያስፈልጋል። ፕሮቲን ያላቸው ምግቦችን መመገብ ይኖርብሃል። በተለይ ስፖርት ከመግባት በፊት እንቁላል፣ ለውዝ፣ ሙዝ፣ ካርቦሃይድሬት ነክ ነገሮችን ምግቦችን ከስፖርት በፊት መጠቀም ይኖርብሃል። ምክንያቱም እነዚህ ምግቦች
በጣም ጉልበት ይሰጠዋል፣ ኃይል ይሰጠዋል። ሌላው ደግሞ ውሃ ነው። ውሃም በደንብ ኢነርጂ ይሰጣል፣ በደንብ ጥንካሬ ይሰጣል። እነዚህን የነገርኩ ኢነርጂ የሚጨምሩልን ነገሮች በየቀኑ ተጠቀማቸው እንጂ አልኮል፣ ሱስ ወይም ደግሞ ሌላ የማይጠቅመን ነገር እየተጠቀምክ ኢነርጂን ለመጨመር አትሞክር። ምክንያቱም እነዛ ነገሮች እነዛ ሱሶች ህይወት ላይ ወይም ደግሞ ጤና ላይ መጥፎ ነገር ያደርሱባል። ስለዚህ ኢነርጂ መጨመር ያለብህ በመድኃኒት ወይም ደግሞ በሱሶች አይደለም፣ በተፈጥሯዊ ነገሮች ብቻ ነው። ሌላው ደግሞ ፕሮቲን አትጠቀም። ፕሮቲን ቴስቶስቴሮንን ይገለዋል። ይህም እንዴት መሰለ? ፕሮቲን ውስጥ በጣም ብዙ የሆኑ ኬሚካሎች አሉ። ከሱም አልፎ ፕሮቲን የሚሰራበትን ማቴሪያል ታውቀዋለህ። ካላወቅኩም ገብተህ ሰርች አድርገው። ፕሮቲን የሚሰራበት ማቴሪያል ለሰውነትህ ጥሩ አይደለም። ስለዚህ ናቹራል ተፈጥሯዊ ነገሮችን በመጠቀም ኢነርጂ መጨመር ትችላለህ፣ ኢነርጂ ማሰባሰብ ትችላለህ። ከዛም ቴስቶስቴሮንም አብሮ ያድጋል፣ አብሮ ይጨምራል። ስለዚህ ሶስተኛው ቁልፍ ቴስቶስቴሮን ሎ እንዳይሆን የሚረዳ ነገር ኢነርጂ ነው። ኢነርጂ ለመጨመር እኔ ነገርኩህን ነገር አድርገው ተግብረው። አራተኛው ያልታወቀ ውፍረት። የተመጣጠነ ምግብ እየተመገብክ የተመጣጠነ ስፖርት በጎን እየሰራ ስቲል ወፍራም ወይም ውርጫም ከሆንክ በማያሳዝን ሁኔታ የሞተ ቴስቶስቴሮን ነው ያለህ ማለት ነው። ለምን ብለህ ከጠየቀኝ ልንገርህ። ቴስቶስቴሮን ፓወርፉል ሆነ ኃይል አለው ስብ እንዳይኖር ውፍረት እንዳይኖር። ስለዚህ ሰውነት ላይ ቴስቶስቴሮን ካለ ምንም አይነት ስብም ሆነ ቦርጭ ሰውነት ላይ አይኖርም። እናም ለዛም ነው ከመጠን በላይ ሰውነት ላይ ውፍረት ካለ ቴስቶስቴሮን የሞተው። ቴስቶስቴሮን ሃይ የሆነ ወንድ ግን ልክ እንደ ስብ ማቅለጫ ማሽን ነው። ፓወርፉል የሆነ ሰውነት አለው፣ ፓወርፉል የሆነ አቅም አለው። በሰውነቱ ላይ ምንም አይነት ስብም ሆነ የሚያስጠላ ቅርጽም ሆነ ሼፕ አታይም፣ አትመለከትም። ስለዚህ ሰውነት ላይ ስብ ካለ በሚያሳዝን ሁኔታ ቴስቶስቴሮን ሞቷል ማለት ነው። ነገር ግን ወፍራም የሆንክበት ነገር ታውቃለህ? የቴስቶስቴሮን መጠን የሞተበት ነገር ታውቃለህ? ካላወቅህ ልንገርህ። አልጋ ላይ የምትቆይ ከሆነ፣ ሶፋ ላይ ብዙ ጊዜ የምታሳልፍ ከሆነ፣ በምቾት መንገድ የምትቆይ ከሆነ፣ ቀላል ነገር የምታረግ ከሆነ ሰውነት ላይ ስብ ይፈጠራል። እናም ቴስቶስቴሮን መጠንም አብሮ ያልቃል፣ አብሮ ይሞታል። ነገር ግን ከአልጋ ላይ የምትነሳ ከሆነ፣ ከሶፋ ላይ የምትነሳ ከሆነ፣ ከምቾት ዞን ውስጥ የምትወጣ ከሆነ፣ ሁሉ ጊዜ ስፖርት የምትሰራ ከሆነ፣ ሁሉ ጊዜ ስብ ለማቃጠል የምትሞክር ከሆነ የቴስቶስቴሮን መጠንን ለመጨመር ትሞክራለህ። የቴስቶስቴሮን መጠንን ለማሳደግ ትሞክራለህ። ህይወትን ታሻሽለዋለህ፣ ትቀይረዋለህ። በእርግጠኝነት ሌዚ ያረገ ነገር፣ ሰነፍ ያረገ ነገር፣ ቦርጫም ያረገ ነገር ቢኖር ስንፍና ነው። ስንፍና ነው እየገደለ ያለው። ምክንያቱም አንተ ራስን ማሳመን ያቅታል። ራስን ለመለወጥ አታሳምነውም። ለዛም ነው ቦርጫም የሆንከው። ለዛም ነው ሰውነት ላይ ስብ እየተፈጠረ ያለውና ቴስቶስቴሮን እየሞተ ያለው። እናም ሌላው ነገር ደግሞ መጠጥ ማቆም ይኖርብሃል። መጠጥ በጣም መጥፎ ነገር ነው። ነገር ግን ከዚህ በፊት እንደነገርኩ ማትሪክስ አንድ የታጋር እንደሆነ እንድታስብ አድርጓል። ስለዚህ ከዛ ማትሪክስ ሆነ ኮድ መውጣት ይኖርብሃል። መጠጥ በጣም መጥፎ ነገር ነው። ቴስቶስቴሮን ብቻ ሳይሆን ሌላም ነገር ነው የሚጎዳው። አንደኛው አመለካከትህን። መጠጥ አብዝተህ የምትጠጣ ከሆነ የአመለካከትን ጉዳይ አብሮ ይቀንሳል። ሌላው ደግሞ ሳምባንም ይጎዳል። ሳምባ ላይም ኬስ ታመጣዋለህ። ሌላኛውና ዋነኛው ደግሞ ቴስቶስቴሮን ላይ መጠጥ ቴስቶስቴሮንን በደንብ አድርጎ ነው የሚገለው። ምክንያቱም ስብን ይጨምረዋል፣ የቴስቶስቴሮን ሴሎችን ይገላቸዋል። ስለዚህ ስብ ካለ ውፍረት ካለ በሚያሳዝን ሁኔታ የሞተ ቴስቶስቴሮን ነው ያለ ማለት ነው። ይህንን ነገር በስፖርት ማጥፋት ትችላለህ። ምግብ በመቀነስ ማጥፋት ትችላለህ። መጠጥ በመቀነስም ልታጠፋው ትችላለህ። ስለዚህ ስብን ለማጥፋት ሞክርና ቴስቶስቴሮንን ጨምረው። አምስተኛው ሙድ። ቴስቶስቴሮን ከፍ ካለ አይምሮ ብዙ የሆነ ሴሎችን ያሰራጫል። ነገር ግን ሎ የሆነ የሞተ ቴስቶስቴሮን ካለ አይምሮ ሎ የሆነ ሴሎችን ያሰራጫል፣ ይቀበላል። በዛን ጊዜ ስሜት ይቀንሳል፣ ሙድ አፌክት ይሆናል። ብዙውን ጊዜ ወይም ሁሌም ዲፕሬሽን ውስጥ ከሆንክ፣ ቀኑ ከቀፈፈ፣ ሙድ ከተዘጋ፣ እናም ለዚህም ዲፕሬሽን መነሻ ኤክስፕሌን ወይም መነሻ ከሌለ ከመሬት ተነስቶ በማይታወቅ ሁኔታ ሙድ ከተዘጋ በማያሳዝን ሁኔታ ሎ ቴስቶስቴሮን ስላለ ነው። ሳይኮሎጂም እንደሚሉት ከሆነ ወንድ ልጆች ከመሬት ተነስተው ከደበራቸው፣ ቀኑ ከቀፈፋቸው የቴስቶስቴሮን መጠናቸው ሎ ስለሆነ ነው ብሎ ተናግረዋል። በተቃራኒው ከፍ ያለ ቴስቶስቴሮን ካለ ሁሉ ጊዜ ደስተኛ ትሆናለህ። ሁሌም ስሜት ጠንካራ ይሆናል። ስሜት ይነቃቃል። ውስጥን ደስታ ይሰማሃል።
ሁሌም መንገድ ላይ ስትሄድ ሃይ የሆነ ኮንፊደንስ ይሰማል። ስታወራ ስትናገር ለየት ያለ ኃይል ከውስጥ ይመነጫል። ስለዚህ ሙድ ሎ ከሆነ ከሞተ በሚያሳዝን ሁኔታ ቴስቴስትሮን እየሞተና እየገደልከው ነው ማለት ነው። ስለዚህ ሎ የሆነ ሙድ ካለ በሚያሳዝን ሁኔታ ሎ የሆነ ቴስቴስትሮን አለ ማለት ነው። በእርግጠኝነት በዚህ ሰዓት ትልቅ ጭንቀት ውስጥ ትልቅ ዲፕሬሽን ውስጥ ነው። ይህም የሆነበት ምክንያት ስለ ወደፊት በደንብ ስለምትጨነቅ ነው። እዚህ ጋር አንድ ነገር ልንገርህ፣ ስለ ወደፊት መጨነቅ አይኖርብህም። ምክንያቱም ፊውቸር የሚገነባው አሁን በምታረገው ነገር ነው እንጂ ፊውቸር በራሱ ጊዜ አይገነባም ወይ ደግሞ መጥፎ ነገር ውስጥ አትገባም። ሰው ልጅ ሁሌም ኢሞሽን አለው፣ ሁሌም ስሜት አለው። እናም ያ ስሜት እውነት አይደለም፣ ውሸት ነው። ምክንያቱም ሁል ጊዜ ፊውቸር ላይ ያልተፈጠረውን ነገር አሁን እያሰብክ እያሰላሰልክ ዲፕሬሽን ውስጥ ትገባለህ። አይምሮን ትገለዋለህ፣ ቴስቴስትሮንን ትገለዋለህ። ይህ ያንተ ጥፋት ነው። ስለ ወደፊት በማሰብ እንዳትጨነቅ፣ ለፍቅር ብለህ እንዳትጨነቅ። ህይወት ላይ አንድ ቀን እንኳን አንተ ቁጭ ማለት ለማትፈልግ ሴት ብለህ ዲፕሬሽን ውስጥ ገብተህ ቴስቴስትሮን እንዳትገለው ወንድሜ። እስከ ህይወት መጨረሻ መቀጠል የምትፈልጓት ሴት ስቲል አሁንም አለች። ብቻ ካንተ የሚጠበቀው አሁን ራስ ላይ ፎከስ ማድረግ ነው፣ ራስን መገንባት ነው፣ ቴስቴስትሮንን መጨመር ነው። ሌላው ዲፕሬሽን የሚከት ነገር ደግሞ ባለፈው ነገር ነው ወንድሜ። ያለፈው ነገር አልፏል። ወደኋላ ተመልሰ ማስተካከል አትችልም፣ መገንባት አትችልም። ያለፈውን አልፏል። ስለዚህ ካለፈው ነገር ተምረ ለአሁን ትምህርት ይሆናል። ቴስቴስትሮን የሚገሉትን ዲፕሬሽን ውስጥ የሚከቱ ነገሮች አሁን ማሰብ ማቆም ይኖርባል። ሌላው ደግሞ ዲፕሬሽን የሚመጣው ወይም ጭንቀት የሚመጣው ከከባድ ስራ አይደለም። ዲፕሬሽን ወይም ጭንቀት የሚመጣው ምንም አክሽን ካለማድረግ ነው። ኢግኖር መደረግ የሌለባቸው ነገሮች ኢግኖር ስለምታደርግ ነው። ስለዚህ ወንድሜ ቴስቴስትሮን መጨመር ከፈለክ ነገሮችን ኢግኖር አታርግ። ራስን አትዋሸው። ራስን ጭንቀት ውስጥ አትክተተው። ስለዚህ ራስን ከጭንቀት አውጣውና ቴስቴስትሮንን ለመጨመር ለመገንባት ሞክር። ሰባተኛው ስንፍና። ከመሬት ተነስቶ የስንፍና ስሜት ከተሰማ በሚያሳዝን ሁኔታ ሎ ቴስቴስትሮን ምልክት ነው። ማድረግ ያሉብን ነገሮች ሳታደርግ ኢግኖር ካረጋቸው ኦር መስራት ያሉብን ነገሮች እየሰራ ኤነርጂ ከሌለ በሚያሳዝን ሁኔታ የቴስቴስትሮን መጠን ሞቷል ማለት ነው። በዚህ ጊዜ ላይ ሰነፍ የሚያደርግና ቴስቴስትሮንን ካንተ የሚወስደው ነገር ቢኖር ምንም ነገር አለማድረግ ነው። ቤት ቁጭ ብለ ጊዜ የምታጠፋ ከሆነ፣ ከጓደኞች ጋር ሰፈር ጊዜ የምታቃጥለው ከሆነ፣ ወይም ደግሞ ከምታፈቅራ ልጅ ጋር ጊዜን የምትገለው ከሆነ ሰነፍ ትሆናለህ፣ አቅመ ቢስ ትሆናለህ፣ ቴስቴስትሮንን ትገለዋለህ። ስለዚህ ሁሉ ነገር ወደ ኋላ ትተህ አዲስ ነገር ጀምር። አንተን የሚያጠነክር ቴስቴስትሮንን የሚጨምርልህ ህይወትን የሚቀይርልህ ነገር። ስለዚህ ስንፍና ቆፍረ መቅበር አለብህ። የሆነ ቀን ተነስቶ ህይወት አይለወጥም። የሆነ ቀን ተነስቶ ቴስቴስትሮን አይጨምርም። የሆነ ቀን ተነስተ ወንድ መሆን አትችልም። ህይወትን መቀየር ከፈለክ ቴስቴስትሮንን መጨመር ከፈለክ አንተ ነህ የምትጨምረው። ስለዚህ ከስንፍና መውጣት ይኖርብሃል። ስምንተኛ የእንቅልፍ እጦት። ሊሆን ቴስቴስትሮን ከእንቅልፍ ጋር የተያያዘ ነው፣ የተገናኘ ነው። ወደ አልጋ ለመተኛት ትሄዳለህ፣ ነገር ግን እንቅልፍ አይመጣም። ለምን? ቴስቴስትሮን ከእንቅልፍ ጋር የተያያዘ ነው። ስለዚህ ቴስቴስትሮን ሎ ከሆነ የእንቅልፍ እጦት ያጋጥማል። በተመሳሳይም የእንቅልፍ እጦትም ካላጋጠመ ሃይ ቴስቴስትሮን ነው ያለ ማለት ነው። እና በቂ የሆነ እንቅልፍ በቂ የሆነ ረፍትም ካገኘ ቴስቴስትሮንን በዛው ቢልድ ታረጋዋለህ፣ ተጨምረዋለህ። ነገር ግን ሰዎች ማታ ላይ የእንቅልፍ እጦት ሊያጋጥማቸው የቻለበት ምክንያት ቴስቴስትሮናቸው ስለሞት አይደለም፣ ምክንያቱ ስልካቸው ነው። ማታ ላይ ስልክን ስትጠቀም እነዛ በስልክ ላይ ያሉት ላይቶች እንቅልፍን ይሰርቁታል፣ እንቅልፍን ይገሉታል። ኢቭን ራሱ እንቅልፍ መጥቶ እንቅልፍ ለመተኛት ብትሞክር አይምሮ አይፈቅድልህም። ምክንያቱም ስልኩ ላይ የምትከታተላቸው ነገሮች አይምሮን ኮንትሮል አድርጎታል፣ ተቆጣጥሮታል። እናም በዛን ጊዜ ለሆነ እንቅልፍ ወይም ደግሞ የሞተ እንቅልፍና የሞተ ቴስቴስትሮን ይደርስብሃል፣ ያጋጥማል። እናም በሚያሳዝን ሁኔታ ማታ ላይ በቂ እንቅልፍ ካላገኘ ለሎው ቴስቴስትሮን ትጋለጣለህ። እናም ማታ ላይ እንቅልፍ እንዳይወስድ የሚያደርግ ነገር፣ ጭንቀት ውስጥ የሚከት ነገር ቢኖር ስልክ ነው። ስልክን ማጥፋት ይኖርብሃል። ማታ ላይ ስልክ መጠቀም ማቆም ይኖርብሃል። ቴስቴስትሮን መጨመር ከፈለክ፣ ጤነኛ መሆን ከፈለክ፣ ከጭንቀት ውስጥ መውጣት ከፈለክ ስልክን ማታ ላይ መጠቀም ማቆም ይኖርብሃል። ያው የነገርኩን እንዳለ እንደሰማኝ አልጠራጠር። እኔ በዚህ መንገድ ነው ቴስቴስትሮን የጨመርኩት፣ በጠዋት መነሳት የጀመርኩት፣ ህይወቴን ለመቀየር የተዘጋጀሁት፣ ድሮ ከነበርኩበት ጭንቀትና ዲፕሬሽን ውስጥ የወጣሁት።
እኔ ነገርኩን ስቴፕ ባይ ስቴፕ ከመጀመሪያ ጀምሮ ከሰማኝና ካደመጥክኝና ከተገበርከው እመነኝ ነው የምልህ ከ2 ሳምንት በኋላ ህይወት ይቀየራል። ከ2 ሳምንት በኋላ ቴስቴስትሮን ይጨምራል። እናም እንደ አዲስ ትወለዳለህ እና አመለካከትህ ይቀየራል። ሁሉ ነገር ይስተካከላል፣ ህይወትህም ይሰምራል። ስለዚህ እኔ ነገርኩን ነገሮች ከሰማኝ ካረካቸው ህይወት እንደሚቀየር አልጠራጠርም። ስላዳመጥከኝ በጣም አመሰግናለሁ። ስለዚህ የነገርኩን ነገር እንዳትረሳው።